ሚስቴ ጥበበኛ ሴት ነች። ያው ራሷን እንዴት ማስዋብ እንዳለባት ታውቃለች። ቤቷን እንዴት ማስዋብ እንዳለባት ታውቃለች። ኢቭን እኔን እንዴት ማስዋብ እንዳለባት ታውቃለች። በባዶ ነገር ቤቱን ሙሉ ማድረግ እንዴት እንዳለባት ታውቃለች። እና ከውጪ ግይ እሳት ልሽ የሆነ ነገር ሆኜ ስመጣ እንዴት እኔን ማብረድ እንዳለባት ታውቃለች። እና በጣም ጥበበኛ ሴት ነች። እሷ ብቻ አይደለችም፣ ብዙ ሴቶች በየቤት ውስጥ አሉ እንደዚህ በትዳር ውስጥ ሆኖ ጥበበኛ ሴት የሆኑ ግን ወንዶች ማስተዋላቸውን ሲወሰድ ያቺን ጥበበኛ ሴት ሉዝ ያደርጓታል፣ ያጧታል። እና ብዙ ጊዜ እኔ የምጸልየው እግዚአብሔር ከእኔ ጥበብን እንዳይወስድብኝ ሚስቴን የምጠብቅበትን ማለት በእጄ ላይ እንዳለች እንቁ ነች። ይህን እንቁነቷን በጊዜ ቆይታ እንደ ሜንታል የሆነ እንዳይወርድብኝ ቫሊዩን እንዳላጣው ብዬ እጸልያለሁ። እና ብዙዎቻችን ጋርም ይሄ ነገር ቢኖር ሁሉም ትዳር በጣም ስዊት ይሆናል፣ ጣፋጭ ይሆናል ብንጠብቀው። ሴቶች በራሳቸው ክፉ አይደሉም፣ ወንዶችን በራሳቸው ክፉ አይደሉም። እና የኛ አጠባበቅ ይወስናል። እና ይሄንን ነው የምለው።